ነገር ግን በዚህ ልጅነት ወራት ከጉርምስናዬ ያልተለየ ፍርሃት አልነገሰብኝም። የጥናትን ፍቅር አልነበረኝም። አስገዳጅነታቸውንም እጠላ ነበር። ሆኖም በሚገባ ባልከታተልም አልቀረልኝም። ተገድጄም ቢሆን ለትምህርት አድሜያለሁ። ባልገደድ ኖሮ ከትምህርት በተለየው ነበር። ሰው የሚያደርገው ነገር መልካም ቢሆን እንኳን ማንም ተገዶ ምንም መልካም አያደርግም። ያስገደዱኝም ቢሆኑ በጎ አላደረጉም። ነገር ግን አምላኬ የተደረገልኝ መልካምነት ካንተ የመጣ ነው። እንድማርም ሲያስገድዱኝ ላልተገራ የባለጠጎች መቅኑንና ለአሳፋሪ ክብር ያላቸውን ምኞት ለመሙላት ካልሆነ በስተቀር በምን አይነት መንገድ እንደምጠቀምበት ግድ አልነበራቸውም። ነገር ግን አንተ የራስ ጠጉራችንን እንኳን መቁጠር የምትችል እንድማር በስህተት መንገድ ቢጫኑኝም ስህተቱን ለእኔ መልካምነት አደረግከው። ለመማር ባደረብኝ ጥላቻ የፈጸምኩትን ስህተት መቀጣጫ ያደረግከው። እናም እኔ ጨቅላ ሆኜ የከፋ ኃጢአተኛ የሆንኩ ያለ ማስጠንቀቂያ አልነበረም ቅጣቴ። እንግዲህ በእኔ ላይ በጎን ባላደረጉት በእነዚያ መሳሪያነት አንተ ለእኔ መልካም አደረግ። ስለ ኃጢአቴም በትክክለኛው ፍርድህ ቀጣኸኝ። ይህም ቢሆን አንተ እንዳዘዝከው ነው። ማንኛውም አግባብነት የሌለው መውደድ የራሱ ቅጣት ያስከትላል። ግን ከልጅነቴ ጀምሮ ያጠናሁትን የግሪኮችን ስነ ጽሑፍ አምርሬ እንድጠላ ያደረገኝ ምክንያቶች ምን ነበሩ? ዛሬም ቢሆኑ ሙሉ መረዳቱ የለኝም። ለላቲን የነበረኝ ፍቅር ግን አይገለጽም። የጀማሪዎችን ሳይሆን የሰዋሰው መምህራን እንደሚያስጠኑት አይነት የጀማሪዎች ጥናት የሆኑት ማንበብ፣ መጻፍና ማስላት ግን ከሸክም ያላነሰ የሚከብዱኝ ከግሪኮች የባሰ ቅጣት አስከትለውብኝ ነበር። ይህ ታዲያ ከወዴት መጣ? ከኃጢአትና ከዚህ ዓለም ከንቱነት ካልሆነ እኔም ነፍሱ እንደሚያልፍ ተመልሶም እንደማይመጣ ነፋስ ስጋም ለባሽ እንደሆንኩ ነበርኩ። በእርግጠኝነት የጀማሪ ትምህርቶች እጅግ የተሻሉ ነበሩ። ምክንያቱም ይበልጥ አስተማማኝ በመሆናቸው። በእነርሱ አማካኝነት ብዙ ተምሬያለሁ፣ ብዙም እውቀት ገብቻለሁ። ተጽፎም ያገኘሁትን የማንበብና የፈቀዱትንም ለራሴ የመጻፍ ችሎታ አጎናጽፎኛል። ይሁን እንጂ በሌሎቹ ትምህርቶች ግን ኢንያ ስለተባለ ቅብስብስ እንድማር እገደድ ነበር። ለራሴው መቅበስበስ ታውሬ እንዲሁም ለፍቅር ራሷን ለሰዋችው ለዲዶ ሞት አለቅሳለሁ። ይህም ሁሉ የራሴው ጎስቋላ ማንነት ውስጥ የደረቅ እንጨት ሆኖብኝ ካንተ ርቄ ስሞት፣ አቤቱ አምላኬ በእነዚህ ነገሮች ለሕይወቴ ግን አላነባሁም። አቤቱ አምላኬ የልቡናዬ ብርሃን የሆንክ የነፍሴ ውስጣዊ አፍ ምግብ፣ አእምሮዬንና ውስጣዊ ስባቶቼን በአንድነት የምታስተሳስር ኃይሌ ሆይ ለራሱ ከማያዝን ይልቁን ዲዶ ለኢንያ በነበራት ፍቅር ምክንያት ለመሞቷ ከሚያለቅስ ጉስቋላ አንተንም ባለማፍቀሩ ለሞተ ማንነቱ ከማያነባ የባሰ ጉስቁልና ምን ሊኖር ይችላል? አንተንም አላፈቀርኩም ነበር። ካንተም ርቄ ባመንዝራነት ኖሬያለሁ። አብረውኝ ያሉ እንደኔው ኃጢአትን የሚሰሩ አበጀ የሚል ድምፅ ያስተጋባሉ። የዚህ ዓለም ወዳጅነት ማመንዘር ነው። እናም አበጀ የሚለው ጩኸት አንድ ሰው ወንድነቱን በዚህ መልኩ በመግለጹ በኀፍረት እስከሚሸማቀቅ ድረስ ይከተለዋል። ለዲዶ ባለቅስም ለራሴ ሁኔታ የእንባ ዘለላ አልነበረኝም። ማነው ከሞት አፋፍ ላይ ሞትን ያሻው? ምድር ለምድር አፈር ስልስ አንተን ረስቼ እኔው ራሴ ከፍጥረትህ ያነሰውን ክፍል ስፈልግ ነበር። እነዚህን ግጥሞች ማንበብ ከተከለከልኩ ሳነበው የሚያሳዝነኝን ታሪክ እንዳላነብ በመከልከሌ አምርሬ ያዝን ነበር። ይህን መሰሉ እብደት ክብር እንደሚገባው ይታሰብና ከመሰረታዊውም ትምህርት ማንበብ መጽሐፍ ከተማርኩበት የበለጠ ፍሬያማ ተደርጎ ይወሰድ ነበር። አሁን ግን አቤቱ አምላኬ ያንተ እውነት በነፍሴ ውስጥ ያስተጋባ። ያንተም እውነት እንዲህ ሲል ይናገረኝ፣ ይህ እውነት አይደለም፣ ይህ እውነት አይደለም።
መሰረታዊ ትምህርት የበለጠ በተሻለ ነበር ይበለኝ። በእርግጥም እንዴት መጻፍና ማንበብ እንዳለብኝ ማወቁን ከመተው ይልቅ እነሆኝ ለእኔም የኢንያ መቅበዝበዝና ሁሉንም መሰል ነገሮች መርሳት በተሻለ ነበር። ነገር ግን እርግጥ ነው በሰዋሰው ትምህርት ቤት መግቢያ ላይ መጋረጃ ይሰቅላሉ። አዎ እንደ ስህተት መጋረጃ። ይህ ግን በክብር የያዙትን ምስጢር የሚያመለክት አልነበረም። አምላኬ ጥቂት እረፍትን ላግኝ። ነፍሴ የምትሻቸውንና ያለፍኩባቸውን የክፋት መንገዶችን በመጸጸት አምኜ ለአንተ እየተናዘዝኩ ሳለ ያንተን ቅዱስ መንገዶች አፈቅረ ዘንድ ዛሬም የማልፈራቸው አይዛቱብኝ። መስነኛ ስነ ጽሑፎችን የሚገዙትና የሚሸጡትም ቢሆኑ በተቃውሞ አይጮሁብኝ። ገጣሚው እንዳለው ኢንያ አንድ ወቅት በካርቴዥ ነበር የሚባለው እውነት ይሆን ሐሰት ብጠይቃቸው ፊደል ያልቆጠሩት አላውቅም ብለው ሲመልሱልኝ፣ የሚያውቁት ደግሞ እውነት እንዳልሆነ ይናገራሉ። ነገር ግን በምን አይነት ፊደል የኢንያ ስም እንደተጻፈ ብጠይቅ ይህንን የተማሩት ሁሉ ሰዎች ስምምነታቸውን ያኖሩባቸውን ተለምዷዊ የሆነውን አረዳድ በመከተል ስለዚህ ትምህርታዊ ምልክቶች በትክክል ይመልሳሉ። እንደገና ብጠይቅ ብንዘነጋቸው የትኞቹ ናቸው ሕይወታችንን አዳጋች በማድረግ የሚከብዱት? ማንበብና መጻፍ ወይስ እነዚህ ልቦለዳዊ ግጥሞች? ማንነቱን ፈጽሞ የዘነጋ ካልሆነ በቀር ማነው እያንዳንዱ ለዚህ የሚሰጠውን ምላሽ ማየት የሚሳነው? ልጅ እያለሁ ታዲያ አዎ ተሳስቼ ነበር። ይበልጥ የሚጠቅሙኝን በመተው ከንቱ የሆኑትን ጥናቶች መርጬ ነበር። ወይም አንዱን አፍቅሬ ሌላውን ጠልቼ ነበር። አንድና አንድ ሁለት ነው፣ ሁለትና ሁለት አራት ነው የሚለው በእውነቱ ለእኔ የሚያንገፈግፍ ዝማሬ ነበር። ነገር ግን የታጠቁ ወታደሮችን ያጠቀው የእንጨቱ ፈረስ እና የትሮይ ውድመትም እንዲሁም የክሪዩዛ ሙት መንፈስ ከሁሉም የሚያስደስቱኝና ከንቱ የሆኑ ምናቦች ነበሩ።